ሰላም እንዴት ናችሁ? በዚህ ቪዲዮ ሊኒየር ኢኩዌሽንስ ኤንድ ስሎፕ የሚለውን እንመለከታለን። ይህ ርዕስ እንግዲህ ከግሬድ 9 ጀምሮ ወደ ላይ እስካሉት ክላሶች ድረስ ማየታችሁ የማይቀረው ርዕስ ነው እና ሊኒየር ኢኩዌሽን ምን ማለት ነው፣ ስሎፕስ፣ እንዲሁም ደግሞ በዚህ ቪዲዮ መጨረሻ ስፔሻል ላይንስ ስለሚባሉት እንመለከታለን። እሺ ቀጥታ ሊኒየር ኢኩዌሽን ምን ማለት ነው ወደሚለው እንግባ። ኢንትሮዳክሽን ቱ ሊኒየር ኢኩዌሽንስ. A linear equation in two variables is an equation that can be written in the form ax plus by equal c. ስለዚህ linear equation የምንለው two variableዎችን የሚይዝ variableዎች xን እና yን የሚይዝ ሲሆን is an equation ይለናል that can be written in the form በዚህ አይነት ፎርም የሚጻፍ ነው ax plus by equal c. ሌላው ደግሞ where a b and c are real numbers and a and b are not both zero. ኤ ቢ እና ሲ ሪል ነምበሮች ናቸው ማለትም ቁጥሮች ናቸው ነው የሚለን። እንደገና ደግሞ ኤ እና ቢ ሁለቱም ዜሮ መሆን አይችሉም። ኤ እና ቢ ሁለቱም በተመሳሳይ ሰዓት ዜሮ መሆን አይችሉም ይለናል። ምናልባት አንዱ ዜሮ ቢሆን የኤክስ ቫሪያብል ስላለ ግራፍ ላይ እንኳን ብንስል አንድ ላይን ማግኘታችን አይቀርም። ነገር ግን ሁለቱ ዜሮ ከሆኑ ሊኒየር ኢኩዌሽን ማለት አንችልም። ለዛም ነው ኤ and b are not both zero ሚለን። ሌላው the graph of a linear equation is always a straight line. አንድ ሊኒየር ኢኩዌሽን የሚኖረው ግራፍ ላይ ስንስል ላይኑ ስትሬት ላይን ነው። የትኛውም ሊኒየር ኢኩዌሽንን ብንወስድ ግራፍ ላይ ስንስል የሚሰጠን ላይን ስትሬት ላይን ነው። ስትሬት ላይን ነው የሚሆነው ማለት ነው። ስለዚህ ያንን መገንዘብ ይጠበቅብናል። the graph of a linear equation is always a straight line. በቃ straight line ነው የሚሆነው። ሌላው the exponent of the variables x and y is always 1. always 1 ነው የሚሆነው የኤክስ እና የዋይ ቫሪያብል። ስለዚህ ለምሳሌ አንድ ሊኒየር ኢኩዌሽን ብንወስድ 3x + 4y = 5 ብንል የዚህ ሊኒየር ኢኩዌሽን ላይኑ ስትሬት ላይን ነው የሚሆነው። እንደገና ደግሞ የኤክስ እና የዋይ ኤክስፖነንት ማለትም ፓወራቸው 1 ነው የሚሆነው። ሁሉ ጊዜም ሊኒየር ኢኩዌሽን ሲሰጠን ፓወራቸው የቫሪያብሎቹ 1 ነው የሚሆነው። 2 አይሆንም። 2 ከሆነ ወይም ደግሞ ከዛ ያለፈ ቁጥሮች ከሆኑ ግራፋችን ላይ ስትሬት ላይን አናገኝም። ወይ አፐርቦላ ይሆናል ወይ ደግሞ ሌላ አይነት ሼፕ ነው የሚሰጠን ማለት ነው። ስለዚህ ኤክስፖነንታቸው ወይም ደግሞ ፓወራቸው 1 ነው የሚሆነው። ያንን ማስተዋል ይጠበቅብናል። the concept of slope. so slope ማለት ምን ማለት ነው? ስሎፕን ከማየታችን በፊት ግን ግራፍ እስቲ አንድ ስለን እንመልከት። ግራፍ ላይ እንግዲህ y አክሲስ አለ፣ እንዲሁም ደግሞ ኤክስ አክሲስ የምንለው አለ። በኤክስ በኩል 1 2 3 ብለን ብናስቀምጥ በዋይ ደግሞ 1 2 3 አድርገን ብናስቀምጥ ኮኦርዲኔት ላይ ስንማር መጀመሪያ የኤክስ ኮኦርዲኔት ይመጣል፣ ከዛ በኋላ ዋይ አድርገን ነው የምናስቀምጠው ፖይንቶችን ስንወስድ ማለት ነው። ስለዚህ አንድ ፖይንት ከዚህ እንውሰድ ብንል ለምሳሌ 2 እና 2 ዚምቱ ብንወስድ 2 2 አድርገን ነው የምናስቀምጠው አንድ ፖይንት ስንወስድ ማለት ነው። ይህንን ከያዝን ስሎፕ ማለት ምን ማለት ነው የሚለውን እኔ the slope of a line measures its steepness, how tilt it is. so ስሎፕ ማለት ሜዥር የሚያደርግልን ስቲፕነሱን ነው ይለናል። ስቲፕነስ ማለት ለምሳሌ አንድ ላይን በምን ያህል ነው ያጋደለው የሚለውን ነው የሚነግረን ማለት ነው። በኤክስ እና በዋይ ኮኦርዲኔቶች መካከል በምን ያህል ከፍታ ነው ያጋደለው የሚለውን ይነግረናል ማለት ነው። it is often defined as the ratio of the vertical change rise to the horizontal change. ስለዚህ አንዴ ስሎፕን ለመስራት ስንነሳ ስሎፕን የምናገኘው እንዴት ነው? ሬሽዮን በመውሰድ ነው። የዋይን ኮኦርዲኔት ቼንጅ ለምሳሌ እንዴት ነው ቨርቲካል ቼንጅ የሚለን ዋይን ነው። ሁለት ፖይንቶች ሊኖሩን ይችላሉ y ኮኦርዲኔት ላይ። ስለዚህ የy ቼንጅ ማለትም y2 - y1 አድርገን እንወስድና ሬሽዮ ነው የምንወስደው። እዛ x2 - x1 እናደርጋለን። ስለዚህ የሁለቱ ሬሽዮ ነው ምን የምንለው ስሎፕ የምንለው ማለት ነው። በዚህ አይነት መልኩ ነው የምናገኘው። it is often defined as the ratio of the vertical change rise የሚለን ያንን ነው to the horizontal change x2 - x1 ዛ ስሎፓችንን እናገኛለን ማለት ነው። በሁለት ፖይንቶች መካከል ያለውን ስሎፕ እናገኛለን። ሌላው the slope formula. if a line passes through two points, ሁለት ፖይንቶችን አንድ ላይን የሚያቋርጥ ከሆነ አንድ ላይን ይሄኛው ላይን ሁለት ፖይንቶችን እዚህ ጋር
እዚህ ጋር የሚያቋርጥ ከሆነ ይለናል። አንደኛውን ፖይንት p1 x1 y1 ኤንድ ይለንና p2 ደግሞ x2 y2 ያደርጋል። ከዛ the slope m is calculated as እንዴት አድርገን ነው የምናገኘው? m እኩል ይሆናል m ማለት ስሎፕ ናት y2 minus y1 p1 አለ አንደኛው ፖይንት p2 ደግሞ ሁለተኛው ፖይንት አለ። ስለዚህ vertical change over horizontal change ነው አይደለም የምናደርገው። ስለዚህ y2 minus y1 over x2 minus x1 አድርገን ነው ስሎፓችንን የምናገኘው ማለት ነው። ኖት ይለንና x2 not equal to x1 እኩል አይሆንም። ለምን? x2 እና x1 እኩል ከሆኑ ይሄኛውን ከስር ያለውን ዜሮ ያደርግብናል። የዛኔ undefined ስለሚሆን እኩል አይሆንም። ምናልባት እኩል ቢሆኑ እንኳን የምናገኘው ላይን ቨርቲካል ላይን ነው ይለናል። ምን ማለት ነው? ለምሳሌ እዚህ ጋር አንድ ግራፍ እንውሰድና አንድ ላይን እንውሰድ። x2ም x1ም ተመሳሳይ የሆነ ላይን ለምሳሌ እዚህ ጋር አንድ አለ ሁለት አለ። ከዛ ላይኑ እንደዚህ ነው እንበል። አሁን እንደምትመለከቱት x አክሲስ ላይ ላይኑ ክሮስ የሚያደርገው 2 ላይ ነው። ስለዚህ 2 ነው ማለት ነው። x1ም 2 ይሆናል x2ም 2 ነው የሚሆነው። ለዛ ነው ቨርቲካል ላይን የሚለን ማለት ነው። y ግን ተመሳሳይ ላይሆን ይችላል። እዚህ ጋር አንድ ፖይንት ሊኖር ይችላል፣ እዚህ ጋርም ሌላ ፖይንት ሊኖር ይችላል። ስለዚህ x2 እና x1 እኩል በሚሆኑበት ሰዓት ላይ ቨርቲካል ላይን ነው የምናገኘው ማለት ነው። ስሎፕ ግን አናገኝም። if x2 እኩል ይሆናል x1 ያንን ነው የሚነግረን undefined ይሆናል ወይም ደግሞ ቨርቲካል ላይን ነው የሚሆነው ማለት ነው። ቨርቲካል ላይን ነው የሚሆነው። እሺ ኤግዛምፕል አለን። find the slope of the line passing through the point 2 3 and 5 9 ምንድነው የሚለን? አንድ ላይን አለ ፓስ የሚያደርገው 2 3 ላይ 1 2 ብለን ብንወስድ 1 2 3 ላይ በዚህ ፖይንት እና ለምሳሌ እዚህ ጋር 5 አለ እንበል፣ እዚህ ጋር ደግሞ 9 አለ ብንል እዚች ፖይንት ላይ ፓስ ያደርጋል በእነዚህ በሁለቱ መካከል ማለት ነው። ስለዚህ ስሎፑ ስንት ነው ይለናል። ስሎፑ ነው የሚጠይቀን። ስለዚህ ስሎፕ ለማግኘት ደግሞ m እኩል ይሆናል y2 minus y1 over x2 minus x1 አድርገን ነው የምናገኘው። ስለዚህ y2 ማን ነው? 9 ነው። x1 y1 x2 y2 ስለዚህ y2 minus y1 over x2 minus x1 አድርገን ነው የምናገኘው። ስለዚህ y2 9 ነው minus y1አችን 3 ነው over ከዛ x2 5 x1 2 9 ሲቀነስ 3 4 5 ሲቀነስ 2 3 ስለዚህ 4 over 3 ይሆናል ስሎፓችን ማለት ነው። በዚህ አይነት መልኩ ስሎፕ ማግኘት እንችላለን። ሌላው ፎርምስ ኦፍ ሊኒየር ኢኩዌሽንስ። ሊኒየር ኢኩዌሽኖችን ስንጽፍ ፎርሞች አሉት። በምን አይነት ፎርም ነው የምንጽፈው የሚለውን እናያለን። there are 3 main ways to write the equation of a straight line። አንድ የተሰጠንን ስትሬት ላይን በምንጽፍበት ጊዜ እነዚህን ሶስቱን ፎርሞች እንጠቀማለን። የመጀመሪያው ስሎፕ ኢንተርሴፕት ፎርም ይባላል። ሞስት ፖፑላር ነው። እንዴት አይነት ፎርም ነው የሚሰጠን? y እኩል ይሆናል mx plus b አድርጎ ያስቀምጥልናል። ምን ማለት ነው? m ስሎፕ ነው። ስሎፑን ካወቀን በኋላ b ደግሞ the y ኢንተርሴፕት yን ክሮስ የሚያደርግበት ፖይንት የሆነ ፖይንት አለ። yን ክሮስ የሚያደርግበት yን አክሲስ የሚያልፍበት ፖይንት አለ። ያቺን ፖይንት ቁጥር y ኢንተርሴፕት ነው b የምንለው። the point where the line crosses the y axis at 0, b የሚለን ምን ለማለት ነው? ለምሳሌ እዚህ ጋር ክሮስ ቢያደርግ 2 ላይ ክሮስ ቢያደርግ ይሄንን ኮኦርዲኔት ፎርም ስናስቀምጠው እንዴት ነው የምናስቀምጠው? ይሄ 0 ነው፣ እዚህ ጋር ተዋለች። ሶ 0, 2 አድርገን ነው የምናስቀምጠው። ልክ እንደዚያው 0, b ነው የምንለው y ኢንተርሴፕት ስለሆነ ማለት ነው። ሶ y አክሲስን ክሮስ አድርጎ የሚያልፍበት b ካገኘን ሁለቱን የምናውቅ ከሆነ አንደኛው ስሎፑን ሁለተኛው ደግሞ b ወይም ደግሞ y አክሲስን ክሮስ የሚያደርግበትን ፖይንት ካወቀን በዚህ አይነት ፎርም አንድን ሊኒየር ኢኩዌሽን መጻፍ እንችላለን ነው የመጀመሪያው። ለምሳሌ እዚህ ጋራ ኤግዛምፕል ያስቀምጥልናል። y እኩል ይሆናል -3x + 7 ብሎ ይሰጠናል። ሶ ኤማችን ወይም ስሎፕ ስንት ነው? -3 ናት። y ኢንተርሴፕት ደግሞ 0.7 ነው ማለት ነው። 7 እዚህ ጋር አስቀምጦልናል። ሁለተኛው ደግሞ ፖይንት ስሎፕ ፎርም ነው። ፖይንት ስሎፕ ፎርም if you know the slope ስሎፑን ካወቃችሁ
በኋላ ኤንድ 1 ፖይንት አንድ ፖይንት x1 y1 የሚባል ፖይንት ካወቃችሁ ኦን ላይን ዩዝ ዚስ ፎርም ይለናል። አንድ ለምሳሌ ስሎፑን አገኛችሁ። ከዛ በኋላ ደግሞ ይህ ላይን ያለፈበትን አንድ ፖይንት ከተሰጣችሁ ፖይንቱ እዚህ ጋራ ኤክስም አክሲስም አለው ዋይ አክሲስም ላይ አለው የሆነ ቁጥር አለው። እነዚህ ሁለቱ ከተሰጧችሁ በምን አይነት ፎርም መጻፍ ትችላላችሁ ነው የሚለን። y ማይነስ y1 ኩሎናል ኤም ስሎፑ ከዛ x ማይነስ x1 y1ን እና x1ን እንግዲህ እናገኛለን። የሆነ ፖይንት ይሰጠናል ማለት ነው። በዛ ፖይንት ነው በዚህ ፎርም የምናስቀምጠው። ኤግዛምፕል 3 write the equation of a line ይለንና ስሎፓችንን 4 ሰጠን ኤንድ ፓዝ ትሩ 1 ማይነስ 2 ኤክስም ዋይም አለን። ስለዚህ እንዴት አድርገን መጻፍ እንችላለን? y ማይነስ y1 እኩል ይሆናል ከዛ ስሎፕ አለ ከዛ x ማይነስ x1 እዚህ ጋር ለማስቀመጥ ተሞክሯል። y ማይነስ 2 ስለሆነ ማይነስ 2 አስገባን ብራኬት ውስጥ ከዛ ስሎፕ አለን 4 ከዛ x ማይነስ x1 አችን አለ 1 ለምስራው y ማይነስ በማይነስ ፕላስ ይሆንና ፕላስ 2 ይሄ y ነው እኩል ይሆናል 4 ታይምስ x ማይነስ 1 እዚህ ስንት ይሰጠናል? y ፕላስ 2 4x ዛ ማይነስ 4 ዛ በኋላ y እኩል ይሆናል 4x ማይነስ 4 ጂ ፕላስ 2 ወደዚህ ስናሻግራት ማይነስ 2 ትሆናለች። በመጨረሻ y እኩል ይሆናል 4x ማይነስ 6 ስሎፑ 4 ነው። ከዛ በኋላ ማይነስ 6 አለ። በዚህ አይነት ፎርም አድርገን እናስቀምጣለን ማለት ነው። በዚህ ማስቀመጥ እንችላለን። እንደገና ደግሞ ሰርተንም ደግሞ ላይ መጀመሪያ ላይ ባየነው ፎርም እንደዚህ አድርገን ማስቀመጥ እንችላለን ማለት ነው። ቪዲዮ ከተመቻችሁ ላይክ በማድረግ እንዲሁም ደግሞ ይህ ቪዲዮ ለሌሎች እንዲደርስ ሼር አድርጉላችሁ። ቤተሰብም ሆኑ ያልገባችሁ ነገር ካለ ደግሞ ኮሜንት ላይ ጻፉልኝ። የመጨረሻው የሚሆነው ስፔሻል ታይፕ ኦፍ ላይንስ ይሆናል ማለት ነው። ስፔሻል ታይፕ ኦፍ ላይኖች አሉ። እነማን ናቸው? የመጀመሪያው ፓራላል ላይን ሲሆን ሁለተኛው ደግሞ ፐርፔንዲኩላር ላይን የምንለው ነው። እነዚህ የትኛውም ክላስ ላይ የማይቀሩ ላይኖች ናቸው። ፓራላል ላይን ኤንድ ፐርፔንዲኩላር ላይን የምንላቸው ወይም ደግሞ ትይዩ መስመሮች። ፓራላል ላይን ማለት ምን ማለት ነው? two non-vertical lines are parallel if and only if they have the same slope። ተመሳሳይ ስሎፕ ካላቸው ሁለት ሊኒየር ኢኩዌሽኖች ማለት ነው። ለምሳሌ y እኩል ይሆናል 3x + 6 ሊሆን ይችላል። ሌላኛው ደግሞ y 3x + 8 y ኢንተርሴፕታቸው ሊለያይ ይችላል። ነገር ግን ስሎፓቸው ተመሳሳይ ከሆነ እነዚህ ሊኒየር ኢኩዌሽኖች ወይም ደግሞ ላይኖች ፓራላል ናቸው ይለናል በቀላሉ። ሌላኛው ፐርፔንዲኩላር ላይንስ ወይም ደግሞ አቋራጭ መስመሮች እርስ በርሳቸው የሚቆራረጡ ማለት ነው። two lines are perpendicular intersect ወይም ደግሞ intersect at 90 ዲግሪ 90 ዲግሪ ላይ 180 አይደለም 45 አይደለም፣ ነገር ግን 90 ዲግሪ ላይ ክሮስ የሚደራረጉ ከሆነ 90 ዲግሪ ላይ ክሮስ የሚደራረጉ ከሆነ ፐርፔንዲኩላር ላይኖች ናቸው። እነሱን ደግሞ እንዴት ነው የምንለየው ፐርፔንዲኩላር ላይኖችን ማለት ነው? if the product of their slope is -1 የነሱ የስሎፓቸው ፕሮዳክት -1 የሚሰጠን ከሆነ ፐርፔንዲኩላር ናቸው ማለት ነው። ለምሳሌ እዚህ ጋራ m1 የላይን 1 ስሎፕ ሲባዛ የላይን 2 ስሎፕ ስናባዛው ኩሎናል -1 የሚሰጠን ከሆነ ወይም ደግሞ m2 ለማግኘት -1/m1 አድርገን መናገኝ ከሆነ ፐርፔንዲኩላር ነው ማለት ነው። ለምሳሌ ሁለት ላይኖችን እንውሰድ። የመጀመሪያው 3x ነው እንበል፣ 3x + 6 ነው እንበል። ሁለተኛው ምን ይሆናል? -1/3 x + 8 ነው የሚሆነው ማለት ነው። ለምን? እነዚህ ላይኖች ፐርፔንዲኩላር ናቸው። ለምን አለን? m1 ታይምስ m2 -1 ነው የሚሰጠን ስናባዛው። ለምሳሌ እነዚህን በቃ እናባዛቸው። የm1 3 ታይምስ የm2 -1/3 ስለዚህ ስንት ይሰጠናል? -3/3 -3/3 ደግሞ -1 ነው። ስለዚህ ፐርፔንዲኩላር ናቸው ማለት ነው። እዚህ ሁለት ላይኖች አሉ፣ ፓራላል ላይንስ እና ፐርፔንዲኩላር ላይንስ። በዚህ አይነት መልኩ መለየት እንችላለን ማለት ነው። በዚህ መልኩ ይህንን ቪዲዮ እናጠናቅቃለን። ቪዲዮ ከተመቻችሁ በድጋሚ ላይክ ማድረግ አይረሳ።
እንዲሁም ደግሞ ቤተሰብ ለመሆን ሰብስክራይብ አድርጉ። ጥያቄ ካላችሁ ኮሜንት ላይ አስቀምጡልኝ። እኔ በጣም አመሰግናለሁ።